ኪዳን ዘነግ ይህንን ኪዳን መላእክት ተናግረውታል ያሉ እንደሆነ የተመቸ ለይኩን ብርሃን ባለ ጊዜ ነውና ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ በዕለተ ዓርብ ከመስቀል አውርደው ልጥስ እንዳይልባቸው በአዲስ ድርብ በፍታ ሞት ከኑ መንስኤ ሆሙ ለምጉታን ደከም ከኑ መጽንዒ ሆሙ ለድኩማን እያሉ ሲገንዙት በመለኮታዊ ግብር ሕያው እንደሆነ ለማጠየቅ አንበስበሰ አዕይንቲሁ እግዚእ ኢየሱስ እንዲል ዓይኖቹን ግልጽልጽ አድርጎ ቢያቸው እንደ ሻሽ ተነጸፉ፣ እንደ ቅጠል ረገፉ። ለእርሱም ወዲያው ለምን ሞት ከኑ መንስኤ ሆሙ ለምጉታን ደከም ከኑ መጽንዒ ሆሙ ለድኩማን እያላችሁ ትገንዙኛላችሁ? ቅዱስ 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 እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም እንዲያው ቅዱስ ሞት ከኑ መንስኤ ሆሙ ለምጉታን ደከም ከኑ መጽንዒ ሆሙ ለድኩማን ሳይሉ እንዲያው ዝም ብለው ሲገንዙት ዓይኖቹን ግልጽልጽ አድርጎ ለምን እንዲያው እንደ ሩቅ ቢሲ ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም ዘመነ ወንጌልን ነግ እያለው ይሄዳልና፣ አንድም ቀሳውስት በመንፈቀ ሌሊት በንቆተ ደርሆ ይጸልዩታልና ንቆተ ደርሆ ነግ አለው። ፀሐይ ብርሃኗን በገነት የምትነዛ በነግ በንቆተ ደርሆ ነው። ከዚያው አያይዞ የሚነጋ ስለሆነ ንቆተ ደርሆ ነግ አለው። እስመ ንቆተ ደርሆ ይሰብክ ምጽአተ ብርሃን እንዲል አንድም በቁሙ በነግ ከስርቀተ ፀሐይ በኋላ በኋላ ይጸልዩታልና ጓሃተ ሙቀተ ይትጋቡ ኩሉ ሕዝብ ውስተ ቤተ ክርስቲያን ወይ ጸልዩ ዘንተ ኪዳነ ይላል። ቅዱስ እግዚአብሔር ልዩ ገዥ አለ ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና እንደ ነገስታት በጉልበት አለ። ነገስታት ቆላ ወርደው ደጋ ወጥተው በሚገባም በማይገባም ገለው ነገስን ይላሉ፣ ንጉሰ ነገስት ይባላሉ። እርሱ ግን ንግስናው የባህሪ ገንዘቡ ነውና እግዚአብሔር እሰ ንጉስ ውእቱም ቅድመ ዓለም እግዚእ ዘይግዝዎ ንጉስ ዘይሰይምዎ እንዲል እንደ ካህናት በሀብት አለ። ካህናት በስሙ አስራቱን በኩራቱን ቀዳሚያቱን ታይገባ ያልፈጠሩትን ዓለም ፈጠሩ፣ ያላስገኙትን ዓለም አስገኙ ተብለው ሲመለኩ ሲሰገዱ ይኖራሉ። እርሱ ግን የባህሪ አምላክ ፈጣሪ ሁሉ ነውና አንድም ልዩ ቅዱስን ጽኑ ንጹሕ ክቡር ልዩ ሲል ነው። ንጹሕ አለ። ሰውን ንጹሕ ቢሉት እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም ጥቁር ቀለም ቢያገቡት ሁሉንም ይቀበላል። ለሰውም ባሕሪ ጽድቁም ኃጢአቱም ይስማማዋልና ወይልሃኮከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ ወኢርየ ከመ ትኩን ዘትትሊዓል እምኔሁም ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ከመ ይትወከፋ ጠባያት ዘይትገበር ቦን እንዲል ለእግዚአብሔር ለጌታ ባሕሪ ግን ንጽሕ እንጂ ኃጢአት ጽድቅ እንጂ ሐሰት አይስማማውምና እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነውር እንዲል ለውሃ ባሕሪ ቁረት እንጂ ውእየት ለእሳት ባሕሪ ውእየት እንጂ ቁረት እንዳይስማማው ለጌታም ባሕሪ ንጽሕ እንጂ ኃጢአት ጽድቅ እንጂ ሐሰት አይስማማውምና ጽኑም አለ። ሰውን ጽኑ ቢሉት እስከ ጊዜው ነው እንጂ ኋላ በሕማም በሞት ይለወጣል። ህልፈት ውላጤ ይስማማዋል። እስመ ቅርቡ ሙስናሃ በዲበ አንቀጽ ንሕነሰ ንጠፍ ወኢንሄሉ እስመ ቅርቡ ሙስናሃ በዲበ አንቀጽ እማንቱ ሰ ይትሃጐላ እንዲል እርሱ ግን በባሕሪው ሕማም ሞት የለበትም፣ እልፈት ውላጤ አይስማማውምና አንተ ከመ ወአመቲከኒ ዘይሐልቅ እስመ አነ አምላክ ዘኢይትዌለጥ እንዲል ልዩም አለ። አብርሃም ይስሐቅ ያዕቆብ ጳውሎስ ጢሞቴዎስ ስልዋኖስ የስም የአካል ሦስትነት ቢኖራቸው የባሕሪ የህልውና አንድነት የግብር ሦስትነት የላቸውም። ለአብህርት ለቀላያት ለፀሐይ የአካል የስም አንድነት ቢኖራቸው የባሕሪ የህልውና አንድነት የግብር ሦስትነት ቢኖራቸው የባሕሪ የህልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት ሲሆኑ በባሕሪ በህልውና አንድ ናቸውና ልዩ ሦስት አለ።
ልዩ ሶስት አለ። ሰውን ክቡርም አለ። ሰውን ክቡር ቢሉት ካፋ ባገኘው ነገር ነው። ምንት ብከ ዘይነሳይከም ካልእከ ወምንት ብከ ዘይነሳይከም ካልእከ አልቦ ዘአምፃይነ ውስተ ዓለም ወአልቦ ዘንነስ እምኔሁ ወአልቦ ዘንነስ እምኔሁ እንዲል እርሱ ግን አኀዚ ዓለም በራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ አኀዚ ዓለም በራሁ ነውና። ይካ ይበልካህን ቅዱስ እግዚአብሔር ልዩ ቅዱስ እግዚአብሔር ቅዱስ ኃያል ልዩ ኃያል አለ። ከዚህም ኃይል መላካዊ ኃይል፣ ሰብአዊ ኃይል፣ መላካዊ ኃይል፣ መንፈሳዊ ኃይል፣ ሰብአዊ አለ። ኃይል መላካዊ ለመላእክት በተፈጥሮ ኃይል ተሰጥቷቸዋል። በኋላም በተራድኦ በተለይኮ በቅዳሴ በምስጋና ሲጨመርላቸው ይኖራል። መላእክትንም አንዱን መልአክ ኃያልነታቸው ጽናት የተነሳ ወነሳ አዱ መልአክ እብነ አብየ ከመንተ ማይረጽ ወወገረ ውስተ ባሕር ወይቤ ከመዝ ትትገደብ ባቢሎን አባይ ሀገር ይለዋል። ኃይል ስጋዊ እንደ ባርቅ እንደ ሶምሶን እንደ ጌዲዮን እንደ ዳዊት እንደ ሰሎሞን ያለው ነው። ኃይል መንፈሳዊ እንደ አብርሃም ያለው ነው። ወይቤ አብርሃም ኢሞአኒ ዝኩ ሰይፈ ጸላኢ እንዲል ቅዱስ ሕያው ዘይመውት ልዩ ሕያው ልዩ ሕይወት አለ። ከዚህም ሕይወት መላካዊ ሕይወት፣ ሰብአዊ ሕይወት፣ እንስሳዊ አለ። ሕይወት መላካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል አይነሳም። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል። ቅዱስ ኃያል ልዩ ኃያል አለ። ፈጣሪ የሚገዛ ጣል በደጅ ልዩ ኃያል አለ። ልዩ ኃያል እግዚአብሔር አብ ቅዱስ ሕያው ዘይመውት በባሕርዩ ሞት የሌለበት ሕያው መንፈስ ቅዱስ አንድም ቅዱስ እግዚአብሔር አብ ቅዱስ ኃያል ወልድ ቅዱስ ሕያው መንፈስ ቅዱስ ዘተወልደን አሳልፎ ለወልድ ይቀጥሏል። አንድም ቅዱስ እግዚአብሔር አብ ቅዱስ ኃያል መንፈስ ቅዱስ ቅዱስ ሕያው ወልድ ሕያው አለው። በባሕሪ መለኮቱ ሞት የለበትምና ዘተወልደ አሁን የተመቸም ቅድስት ድንግል አለ ምና አንድ ወገን ንዕድ ክብርት ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ተሳለነ እግዚኦ አቤቱ ራርተ ይቅር በለን ስርየተ ኃጢአትን ስጠን። ይህንን መላእክት ተናግረውታል ያሉ እንደሆነ አቤቱ ራርተ ጸጋህን ክብርህን ስጠን ማለት ነው። ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ አቤቱ ራርተ ስርየተ ኃጢአትን ስጠን ማለት ነው። ከአካሉ ተሰምቷል ያሉ እንደሆነ አቤቱ ራርተህ አድነን ማለት ነው። ቅዱስ እግዚአብሔር ልዩ እግዚአብሔር ልዩ ኃያል ልዩ ሕያው በባሕሪው ሞት የሌለበት ዘተጠምቀ በዮርዳኖስ በፈለገ ዮርዳኖስ በእደ ዮሐንስ የተጠመቀ ወተሰቅለ ዲበ ዕፀ መስቀል በዕፀ መስቀል የተሰቀለ ዕፀ መስቀሉን ከዚህ ይሰበስባሉ። መጀመሪያ ሳኦል ልጁ ታመመበት። ፈላስፎችን ሰብስቦ ልጄ ታመመብኝ በጥበባችሁ አድኑልኝ አላቸው። እነርሱም የማይቻላቸው ቢሆን ተሰብስበው ሂደው ንጉሥ ፍርድ ልበስ፣ እኛ ይህንን ነገር ማድረግ አይቻለንም፣ ይልቁንም ምክር እንምከርህ አሉት። እኔ ምንዳዬ እሺ በጀ ምከሩኝ አላቸው። የንስሩን እንቁላል አስፈልገ አምጥተ ከግንብ ዘግተበት ተቀመጥ። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ይጥልበታል። ግንቡ ይሰነጠቃል። ንስር ገብቶ እንቁላሉን ይዞ ይሄዳል። እንጨቱ ከዚያው ይቀራል። በዚህ ልጅ ይፈወስልሃል ብለውታል። እርሱም ንጉሥ ሁን እንደሻህ ሁን ነውና ንጉሥ ላስፈልግ ባለ ጊዜ የሚያጣው ነገር የለምና የንስሩን እንቁላል አስፈልጎ አስመጥቶ ከግንብ ዘግቶበት ተቀመጠ። ንስርም እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ቢጥልበት ግንቡ ተሰነጠቀ። ንስር እንቁላሉን ይዞ ሄደ።
ግንዱ ከዚያ ወርቆ ቀረ። ይህም እጽ ገባሬ ተአምራት ነው። በጽንፈ ዮርዳኖስ ሲሄድ ሰዎች አግኝተው በዚያው ተክለውት ሂደዋል። በኋላ ዘመን ሶሎሞን ቤተ መቅደስን በሚሰራበት ጊዜ አስቆርጦ አምጥቶ መቃን ቢያደርገው አጠረበት፣ መድረክ ቢያደርገው ረዘመበት፣ እንዳይቆርጠው እጹ መልከ መልካም ነውና አሳዝኖት ከደጁ ወርቆ ይኖራል። የሀገራችን ንግሥት አዜብ ስሟን ማክዳ ይላታል። ታምሪን የሚባል የባሕር ነጋዴ ወዳጅ ነበራት። ለንግድ ኢየሩሳሌም ሲሄድ የሰሎሞንን ጥበቡን፣ እንቆቅልሹን፣ ብልሃቱን እያየች የመጣ ይነግራት ነበር። እሷም በጆሮ የሰሙትን በዓይን አይቶ መረዳት ይገባል፣ ሂጄ ልረዳው ብላ 120 መክሊተ ወርቅ ሉል ተንከራ ዘኢትዮጵያ በሽቱ ዝባድ በሀገራቸው የማይገኝ በሀገራችን የሚገኝ ብዙ ገጸ በረከት ይዛ ሂዳለች። ስትሄድም በመንገድ እህል እያዘራች ሂዳለች። ስትመለስ ሀገር እንዳትጎዳ የሰው ሀገር እንዳትዘርፍ ምግብ እንዲሆናት ነው። ሂዳ ከሶሎሞን አደባባይ ደረሰች። የሰሎሞን ብላቴና ከእግሯ እንደ አህያ ሰኮና እንደ ሚዳቋ ቀንድም ያለ ነበረባት። ያንን አይቶ ገብቶ ንጉሥ በአንተ ጊዜ የማይመጣ የለ እንዲህ ያለች ሴት መታለች አለው። ግቢ በላት አለው። ግቢ አላት። ተራምጄ ገባለሁ ስትል ያ ከደጁ ወርቆ ያለ ገባሬ ተአምራት እጽ ቢነካ ወልቆ ወደቀላት። ደህና ሆነች። ስትገባ ሶሎሞን አይቶ ብላቴናውን በዓይነ መዓት አየው። ንጉሥ ፍርድ ልበስ፣ እኔ ሳላይ ከልቡናዬ አንቅቼ ዋሽቼ አልነገርኩህም? ጠይቀ መርምረ ቅጣኝ አለው። እርሱም በውኑ እንዲህ ያለ ነገር ነበረብሽ አላት። አዎን ነበረብኝ አለችው። እንኪያሌ አሁን ማን አዳነሽ አላት። ከደጅ ወርቆ ያለ ገባሬ ተአምራት እጽ ቢነካ ወልቆ ወደቀልኝ አለችው። ከዚህ በኋላ አስቀድሞ እርሱ በአንድ ብር እሷ በአንድ ብር ሸብበውታል። ከሶሎሞን እስከ ጌታ የተነሱ ነገስታት 28 ናቸው። በየዘመናቸው አንዳንድ ታምራት እያደረገላቸው በአንዳንድ ብር ሸብበውታል። 30 ይሆናል። ብሩን ቀርፈው ለይሁዳ ሰጥተው በዚህ ሰቅለውታል። ሀረገወይን ዘማሲሶን ይትገዘም ወበጎልጎታ ይተከል ሀረገወይን ኮነ መድኃኒቴ ዘማበ እግዚአብሔር ሀረገወይን ኮነ መድኃኒቴ እንዲል ሶሎሞንም እሷም ከሶሎሞን ከተገናኘች በኋላ ያልጠየቀችው እንቆቅልሽ እርሱም ያልተረጎመላት ተሰውሮት የቀረ የለም። አልወ ዘይፈከረ ላቲ ወዘተሰወረ ምንያሁ እንዲል። ከዚህ በኋላ ሶሎሞን ይህች ሴት ይህን ሁሉ አገር አቋርጣ መጣ ስርዓተ መንግስት ሳናሳይ እንሰዳታለን ብሎ እርሷ ሁሉን ከምታይበት እርሷ ከማትታይበት ከሰገነት አድርጎ የእስራኤልን ሰልፋቸውን፣ ትጥቃቸውን፣ ክትነታቸውን አሳይቷታል። ከዕለታት ባንዳቸው ቀን ግብር አግብቶ ውሎ ማታ ሲመሽ እሺ በጀ በይ ልድረስብሽ አላት። እርሷም አይ አይሆንም፣ ስርቆት ወንጀል ነው። በዚያውም ላይ የሀገራችን መንግስት በድንግልና ነው፣ መንግስቴን ታስቀማኛለህ አለችው። እሺ አላት። እንግዳስ ከቤተ መንግስት ዕቃ እንዳትነኪ ማይልኝ አለችው። ተማማሉ። ሶሎሞን በዙፋኑ ስር አልፎ የሚሄድ በጥበቡ ያስገባ ውሃ አለ። ከዚህ በኋላ የሚያጸማ ምግብ መግቦ ውሃ ከለከለባት። ሶሎሞን ሲተኛ እንዳንበሳ ዓይኑን ያፈጣል፣ ሲነቃ ዓይኑን ይገጥማል። ተኝቶ ሳለ ዓይኑን አፍጦ ብታየው አሁንስ አልተኛም ያየኛል ብላ ቆይታ ሲነቃ ዓይኑን ገጥሞ ብታየው አሁንስ ተኝቷል አያየኝም ብላ ሂዳ ብርቱን አንስታ ቀድቼ ጠጣለሁ ስትል ተራምዶ ያዛት። ምነው ምለህልኝ እንዳትነካኝ እንዳትደርስብኝ ምለህልኝ አልነበረምን አለችው። እንኪያሌ አንቺስ ከቤተ መንግስት ዕቃ እንዳትነኪ ምለሽ አልነበረምን አላት። በል ተወይ ልጠጣና ፈቃድን ትፈጽማለህ አለችው። ከዚህ በኋላ ተገናኙ። ምኒልክ በሕግ ደም ተጸነሰ። ኋላም ከዚያ ወጣ ስትመጣ አምደ ብርሃን ሲከተላት አይቶ መንግስት ወደ ኢትዮጵያ ሄደች ብሎ ትንቢት ተናግሯል። ይህ ሁሉ ምሳሌ ነው። ንግሥተ አዜብ የዚህ ዓለም 120 መክሊተ ወርቅ የ120ው ቤተሰብ ሉል ተንከራ የሃይማኖት ሽቱ ዝባድ
የተዋልጦተ ገድል ምሳሌ ነው። ይህ ሁሉ ከንግሥተ አዜብ እንደተገኘ ይህ ሁሉ የተገኘ በዚህ ዓለም ነውና መጀመሪያ ይህ ነው። ሁለተኛ ሰሎሞን አዋጅ ነግሮ ዘመቻ ዘመተ። ፍጥረት ሁሉ በየወገኑ ሆኖ ሲረዳው ንስር ብቻ ሳይረዳው ቀረ። እርሱም ከዘመቻ ሲመለስ በበቀል የንስሩን ግልገል አስፈልጎ አምጥቶ ከግንብ ዘግቶበት ተቀመጠ። ንስር እንቁላሉ ከዚያ ግልገሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ቢጥልበት ግንቡ ተሰነጠቀ። ንስር በዚያ ገብቶ ግልገሉን ይዞ ሄደ። እንጨቱ ከዚያው ቀረ። ሰሎሞን ቤተ መንግስቱን ሲሰራ የእንጨት መረበረቢያ ሰረገላ አድርጎ ሰራበት። በዚህ ምክንያት ልቡሳነ ሥጋ አጋንንት እየተገለጹለት በህንድ በኩል እያጋዘ ጉድጓድ እየቆፈረ ቀብሯቸዋል። ያን እንዳይወጡም መርበብተ ሰሎሞን የሚባል ህቡ ስም ደርሶ አትሞባቸዋል። ሁለተኛ ይህ ነው። ሶስተኛ ከመቃብረ አዳም የበቀለች ዕፀ ዘይት። አራተኛ ሎጥ በንማው ያለመለማት ዕፀ ዘይት። አምስተኛ ታቦተ ጽዮን ትመላለስበት የነበረ ዕፀ ድንባዝ። ስድስተኛ ዘኬዎስ የወጣባት ዕፀ ሰግላ። ሰባተኛ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ ናት። በዚህ ሁሉ እንደምን አድርገው ይሰቅሉታል ቢሉ ቋሙ አንድ ዕፀ በለስ ነው። አግዳሚውን ከእጽዋቱ ሁሉ ሰብስበው በብረት ጠርቀው አያይዘው ሰቅለውታል። ከነግ እስከ ቀትር ያዋላቸው ቅሉ ይህን ሲያበዘጋጁ ነው። ይህም በግብፃውያን የእጅ መስቀል ይታወቃል። ግብፃውያን የእጅ መስቀል ሲይዙ ከእጽዋቱ ሁሉ ሰብስበው በሙሻዘር አያይዘው ነውና መስቀሉ ከፍ ቁሞ ተሰቅሏል ያሉ እንደሆነ በኪደተ እግሩ ምድርን እንደቀደሰ አይዛብ ስብ አጢሰው ደም አፈሰው አየርን አርክሰውት ነበርና አየርን ለመቀደስ ከፍ ብሎ ተሰቅሏል ያሉ እንደሆነም ከመተላ አልቆ ምድር ስብ ኩሎ ሀቤ ያለው እንደደረሰ እንደተፈጸመ ለማጠየቅ በመካከል ሆኖ ተሰቅሏል ያሉ እንደሆነ ሮይ ማይከለ እግዚአብሔር ወሰብ ሆኖ ሰውና እግዚአብሔርን ለማስታረቁ ነው። ዕፀ መስቀሉ 7 ክንድ ነው ያሉ እንደሆነ የጌታ አካሉ ያረፈበት 3 ክንድ ከስንዝር ከእግሩ በታች 2 ክንድ ከፍልፍሉ የገባው ክንድ ሙሉ ከራሱ በላይ ትርፉ ከስንዝር ነው። 9 ክንድ ነው ያሉ እንደሆነ የጌታ አካሉ ያረፈበት 3 ክንድ ከስንዝር ከእግሩ በታች 2 ክንድ ከፍልፍሉ የገባው ክንድ ከስንዝር ከራሱ በላይ ትርፉ 2 ክንድ ነው። ተሳለነ እግዚኦ አቤቱ ራርተ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሳ ሙታን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ የተነሳ አርገ በስብሐት ውስተ ሰማያት በብርሃን በክብር በስልጣን በይባቤ መላእክት በቅዳሴ መላእክት ወደ ሰማይ ያረገ ወነበረ በየማናፉ በአባቱ ሪና የተቀመጠ ነበረ ብዬ ብልም ቦታ ተወስኖበት አይደለም፣ በምዕላት በክብር ሲል ነው። እስመ ነቢረ የማን የምር ሀበተዋይዶ ቶሙ በክብር እንዲል ዳግመ ይመጽእ በስብሐት ዳግመኛ በክብር በብርሃን በስልጣን በቅዳሴ መላእክት በይባቤ መላእክት ይመጣል ብለህ የምትለኝ ስለምንድነው ትለኝ እንደሆነ ይኮንን ሕያዋን ወሙታነ ሕያዋንን ሙታንን ይገዛ ዘንድ አንድም በሕያዋን በሙታን ይፈርድ ዘንድ ነው። ጻድቃንን ሕያዋን አላቸው በነፍስ ጻድቃንን ሕያዋን አላቸው በነፍስ አንድም በነፍስ ሕያዋን የሚሆኑበትን ስራ ይሰራሉና አንድም የሕያው የመንፈስ ቅዱስ ማደሪያዎች ናቸውና ኃጥአንን ሙታን አላቸው በነፍስ አንድም በነፍስ ሙታን የሚሆኑበትን ስራ ይሰራሉና አንድም የምውት የዲያብሎስ ማደሪያዎች ናቸውና አንድም ሙታንን ጻድቃንን ሕያዋንን ኃጥአንን ይገዛ ዘንድ በሙታን በጻድቃን በሕያዋን በኃጥአን ይፈርድ ዘንድ ይመጣል። ኃጥአንን ሕያዋን አላቸው ጸላእትየ ሕያዋን ወይሄይሉኒ ይላቸዋልና ጻድቃንን ሙታን አላቸው ምውት አነ በሀበ ዓለም ወዓለም እኔ ምውት በሀቤ ይላቸዋልና አንድም ሕያዋንን ሙታንን ጻድቃንን ሕያዋንን ሙታንን ኃጥአንን ይገዛ ዘንድ ይመጣል። አንድም በሕያዋን በሙታን በጻድቃን በሕያዋን በሙታን በኃጥአን ይፈርድ ዘንድ ይመጣል። ጻድቃንን ሙታን አላቸው በስጋ ሕያዋን አላቸው በነፍስ
አንድም ሙታን አላቸው በወዲሁ ዓለም ሕያዋን አላቸው በወዲያው ዓለም። አንድም ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ከዕለተ ምጽአት በኋላ ኃጥአንን ሕያዋን አላቸው በሥጋ ሙታን አላቸው በነፍስ። አንድም ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው እስከ ዕለተ ምጽአት ሙታን አላቸው ከዕለተ ምጽአት በኋላ። አንድም ሙታን ሕያዋን አላቸው በወዲሁ ዓለም ሙታን አላቸው በወዲያው ዓለም። ተሳለን እግዚኦ አቤቱ ይቅር በለን። ስብሐት ለአብ ለአብ ተወላዲ ተብሎ መመስገን ይገባዋል። ለወልድም ተወላዲ ተብሎ መመስገን ይገባዋል። ስብሐት ለመንፈስ ቅዱስ ለመንፈስ ቅዱስም ሰራጺ ተብሎ መመስገን ይገባዋል። አንድም ስብሐት ለአብ ልጁን ውረድ ተወለድ ሞት ተሰቀል ብሎ በሥጋ ለላከ ለአብ ምስጋና ይገባዋል። አንድም ስብሐት ለወልድ እሺ በጀ ብሎ ለወረደ ለተወለደ ሥጋ ለለበሰ ለወልድም ምስጋና ይገባዋል። ስብሐት ለመንፈስ ቅዱስ ላነጻ ለከፈለ ላዋሃደ ለመንፈስ ቅዱስም ምስጋና ይገባዋል። ይህ ዜኒ ከዛሬ ጀምሮ እስከ ዕለተ ሞት ወዘልፈኒ ከዕለተ ሞት እስከ ዕለተ ምጽአት። አንድም ይህ ዜኒ ከዛሬ ጀምሮ እስከ ዕለተ ምጽአት ወዘልፈኒ ከዕለተ ምጽአት በኋላ በአዝማነ መንግሥተ ሰማያት ይህ ዓለም አልፎ በሚመጣው ዓለም ድንት ለድንት ዓለም አሜን አሜን እያበላሉ እያተረጓጎሙ ይፈታል ይተረጎማል። ታሪክ ሲሆን እውነት ነው፣ ሃይማኖት ሲሆን ይደረግ፣ ይኸውም ይደረግ ይሁን ይሁን። ቅዱስ ስሉስ ልዩ ሶስት ከዚያ ዘጠኙን ቅዱስ ተናግሮ ከዚህ አንዱን ቅዱስ አመጣ። ዘጠኙ በዘጠኙ ከተማ ያሉ መላእክት የሚያመሰግኑት ምስጋና ነው። ይህ አስረኛው እኛ የምናመሰግነው ምስጋና ነው አለ። በአስረኛው ማዕረግ ቦታ የገባን እኛን እና አንድም ሶስቱን አንድ ወገን አድርጎ ሶስቱ የሶስትነት ይህ አንዱ የአንድነት ምሳሌ ነው። እግዚአብሔር ሕያው ተሳለነ ሕያው ባሕሪ እግዚአብሔር ይቅር በለን። ይካ ይበልካህን ስብሐት ለእግዚአብሔር ረቂቁን ብርሃን ለሰጠ ግዙፉን ብርሃን ለፈጠረ ለእግዚአብሔር ምስጋና ይገባዋል ይበል። ይህ ይበሉ ሕዝብ ርቶ ይደሉ እውነት ነው ለእርሱ በሚገባ ነገር መመስገኑ ይገባዋል ይበሉ። በሚገባ ነገር አለ በአንድነቱ ምንታዊ በሶስትነቱ ረባዬ ሳይቀላቀሉ ሰውን ኃያል ቢሉት ድካም በኃይል ቢሉት ንዴት ጻድቅ ቢሉት ሐሰት ይስማማዋል። እርሱ ግን ኃያል ዛልቦ ድካም በኃይል ዛልቦ ንዴት ጻድቅ ዛልቦ ሐሰት ነውና። አንድም ርቷ ይደሉ በእውነት በሚገባ ነገር ማመስገኑ ለእኛ ይገባናል ይበሉ አለ። ጥንቱን ሰውና መላእክትን መፍጠሩ ለምስጋና ነውና። ወበይንተዝ ፈጠሮ ለጓለ እመሕያው ከመ ይትለአኮ በአምሳለ መላእክት እንዲል ይካ ይበልካህን ለከ እግዚኦ ለገባሬ ኩሉ ለዘይታስተሪ አምላክ ለናለ አንድ ወገን ነው ለብሲት ለመራተ በግዑ ለአብ ለዘይኮን ለእስራኤል ለልዑታነ ልብ እንዳለው ያለ ነው። 22ቱን ስነ ፍጥረት ለፈጠርክ ለማትመረመር ለአንተ ደስጋችን እንደታጠበ ሸማ እንደተተከለ ጥርሽማ አድርገን እንዘረጋልሃለን አለ። በቁሙ በጸሎት ጊዜ ሰፊ አዕድ አለና። አንድም 22ቱን ስነ ፍጥረት ለፈጠርክ ለማትመረመር ለአንተ ልቡናችን እንደታጠበ ሸማ እንደተተከለ ጥርሽማ አድርገን እንዘረጋልሃለን አለ። ለመኢትክል ሰፊያ እዴከ ስፍወ ለህሊናከ እንዲል አንድም ልቡናችን በሃይማኖት ህሊናችን በአንክሮ በተዘክሮ ወደ አንተ እናቀርባለን። አንድም ሰውነታችን ለአንተ እናስገዛለን። ወስባተ ዘነግን ፌኑ ለከ አቤቱ 22ቱን ስነ ፍጥረት ለፈጠርክ ለማትመረመር ለአንተ የነግ ምስጋና እናቀርብልሃለን። ለጥበበ ኩሉ የፍጥረታት የመላእክት እውቀት የአብ የመላእክት እውቀት ለምትሆን ለአንተ የነግ ምስጋና እናቀርብልሃለን አለ። ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ እንዲል አንድም የሰው ሁሉ እውቀት ለምትሆን ለአንተ የነግ ምስጋና እናቀርብልሃለን አለ።
ወመልኦሙ ጥበበ ለባስልኤል ወለኤልያብ እንዲል አንድም የፍጥረት ሁሉ እውቀት ለምትሆን ለአንተ የነግ ምስጋና እናቀርብልሃለን አለ። ሰገኖንስ እንኳ ወከፈላ ላቲ ምክረ እምጥበብ ይላታልና ኃያል ልዩ ኃያል ለምትሆን ለአንተ የነግ ምስጋና እናቀርብልሃለን አለ። ኃያል አለው ፈጣሪ የሚገዛ ጣል በደጅ ሰር በፍንጅ ጣል በግድ ሰር በክንድ ሳይል ነውና አንድም ከእርሱ በቀር በወርቀ ደሙ ዋጅቶ የሚገዛ ከእርሱ በቀር በወርቀ ደሙ ዋጅቶ የሚገዛ የለምና አንድም ማያትን ማፍሰሱ ብርሃናትን ማመላለሱ ነፋሳትን ማንፈሱ መዓልትና ሌሊት በጋና ክረምቱን ፀሐይና ጨረቃን ማፈራረቁን ሲያይ እንዲህ አለ፣ ምነው ይህንማ ፍጠርልኝ ብሎት ፈጥሮለታልና እንዲህ አለ ቢሉ ለባህሪው እንዲያሻው አውቆ ስለፈጠረለት አንድም ጌትነቱ አምላክነቱ ያራራዋልና ስመቅኔትከ ወምልክናከ ትሬስየከ ትሳል ላዕለ ኩሉ ፍጥረት ዘስጋ እንዲል ብዙ ኃሣይል አምላክ ይቅርታ ቸርነት የበዛ ፈጣሪ ላንተ የነግ ምስጋና እናቀርብልሃለን። ሳራሪሃ ለነፍስ ነፍስን ለፈጠርካት ላዋሃድካት ላንተ የነግ ምስጋና እናቀርብልሃለን። ንሴብሐከ ለዘም ቅድመ ዓለም ተወልደ ማብ ዘተወለድከ ሲለው ቅድመ ዓለም ከአብ አካል ዘማካል ባሕሪ ዘምባሕሪ ለተወለድክ ላንተ የነግ ምስጋና እናቀርብልሃለን። ቃል ዘባሕቲቱ የብቻው የአብ ቃል ለምትሆን ላንተ የነግ ምስጋና እናቀርብልሃለን። ዘባሕቲቱ አለ አሁን ከመንፈስ ቅዱስ ሲለየው አይደለም ከፍጡራን ሲለየው ነው እንጂ ከአብ ከመንፈስ ቅዱስስ እንዳለየው ሲያጠይቅ ወልድ እኔ ቃሎሙ ለአብ ወለመንፈስ ቅዱስ ቃለ አብ ወቃለ መንፈስ ቅዱስ ይላል። አንድም ዘባሕቲትከ ቃል ይላል። አካላዊ ቃልነት የብቻ ገንዘብ ለሚሆን ለአንተ የነግ ምስጋና እናቀርብልሃለን አለ። ለአንተ የነግ ምስጋና እናቀርብልሃለን። አንድም ትንቢተ ነቢያት የብቻ ለሚሆን ለአንተ የነግ ምስጋና እናቀርብልሃለን። ዘባሕቲትከ አለ ከእርሱ በቀር ይወርዳል ይወለዳል ተብሎ ትንቢት የተነገረለት የለምና አንድም ወንጌል ሕገ ወንጌል የብቻ ለምትሆን ለአንተ የነግ ምስጋና እናቀርብልሃለን። ዘባሕቲትከ አለ ምንም የሶስቱ ሕግ ብትሆን ከወዲህ ዓለም ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ ሰው ሁኖ የሰራት መደበኛዋ ርዕሱ ነውና በቅዱሳኒሁ ሩብ በቅዱሳን አድሮባቸው የሚኖር ዝንቱ ፀሐይ ዘበእንቲአሁ ይቤ አሞኒዮስ ለባሴ አምላክ ለቅዱሳኒሁ ቦሙ አሐዱ ጥሪት መዓልተ ወሌሊተ ከመ ዚአሆሙ ውእቱ እንዲል አንድም ዘባሕቲቱ ሩብ ይላል ብቻውን በመናን አድሮባቸው የሚኖር አሁን ከአብ ከመንፈስ ቅዱስ ሲለየው አይደለም ከፍጡራን ሲለየው ነው እንጂ ከአብ ከመንፈስ ቅዱስስ እንዳለየው ሲያጠይቅ መወዛ ቀበቃልየ አነ ወአቡየ ወመንፈስ ቅዱስ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ እስመ ስብሐቲሁ ወኃይሉ ለእግዚአብሔር ወመንፈሱ ይዐርፍ ላዕሌክሙ ይላል። ኪያከ ዘትሴበም ስብሐታት ዘኢያረምም አርምሞ ጽርዓት በሌለበት በሊቃነ መላእክት አንደበት ለምትመሰገን ለአንተ የነግ ምስጋና እናቀርብልሃለን። ወምሰራዊተ ሊቃነ መላእክት ያሏቸው ሰራዊተ መላእክት የሚያመሰግኑ አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርብልሃለን። አሁን አለቆቹ የሚያመሰግኑ ሰራዊቱ የሚያመሰግኑ ሆኖ አይደለም፣ በሰራዊቱ ምስጋና ያለቆቹን ምስጋና መናገር ነው። ኪያከ ዘይተገብረ በእጅ በቁሙ በእጅ ያልተፈጠርክ አንተን እናመሰግናለን። ዘይተገብረ በእድ አለ ስለ አክብሮተ አዳም ጭቃ ይዞት አየ ይለዋልና በዚህ ጊዜ ባሪዎስም ያሳይበታል። ሎቱ ስብሐት አንጠረኛ መዶሻውን ሰርቶ ሌላውን እንዲሰራበት ሸክላ ሰሪ መደቡን ሰርታ ሌላውን እንድትሰራበት ሎቱ ስብሐት ፈጥሮ ፈጠረበት ብሏልና ፈጥሮ ፈጠረበት ካልክ ዘይተገብረ በእድ አለብሳ ሲሉት ምላሽ ያጣል። አንድም ዘይተገብረ በእድ ለይኩን ባለው ቃል ያልተፈጠርክ አሎኑ እዲሁ ለእጇ በዚህ ነገረኪ በእደ ሙሴ ወአሮን ወይታደግ ኃጢአት በእደ ካህናት እንዲል አንድም በዘራ ብእሲ ያልተወለድክ ዓለም
እፀውኒ ገብረ ኃጢአተ በእዴሁ ደብተራ እንተይ ገብራ ደሰብ እንዲል አንድም ደብተራ እንተይ ገብራ ደሰብ እንዲል ፈጣሪ ህቡአት ዘይታስተሪ ህቡአትና ዘይያስተሪ አንድ ነው። ህቡአት ካለ ዘይያስተሪው ዘይታስተሪም ካለ ህቡ ባለ በቀና ነበር ልማደ መጽሐፍ ነው። የማትመረመር ፈጣሪ ህቡ መለኮት አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርባለን። ንጹህ ከተድሮ ወቅዱስ ከተፈልጦ አንድም ንጹህ ከተድሮ ከተፈልጦ ወቅዱስ ካለመመለክ ካለመሰገድ ንጹህ ለምትሆን ለአንተ የነግ ምስጋና እናቀርብላለን። አንድም አንተ እናመሰግንሃለን። ዜናዊ ለይኩን ብርሃን ብለህ የተናገርክ ዘነገረነ ጥበበ ህቡአተ ቅድሳቲከ ያው ግን የአንድነትህን የሶስትነትህን ምስጢር ጥበብነቱን የገለጸልን አለ። ለይኩን ብርሃን ባለ ጊዜ መላእክት ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ ብለው አመስግነዋል። ቅዱስ 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 የሶስትነት ፍጹም ስብሐቲከ የአንድነት ምሳሌ ነው። አንድም ዜናዊ ዘአምነ ወዘተጠምቀ ይድን ብለህ የተናገርክ ዘነገረነ ጥበበ ህቡአተ ቅድሳቲከ ያው ግን የአንድነትህን የሶስትነትህን ምስጢር ጥበብነቱን የገለጸልን አለ። ስንጠመቅ 3 ጊዜ ብቅ ጥልቅ አድርገው ያወጡናል። 3 ጊዜ ብቅ ጥልቅ ማለታችን የሶስትነት አንድ ልብሰ ብርሃን ተጎናጽፈን መውጣታችን የአንድነት ምሳሌ ነው። አንድም ስንጠመቅ ቅሉ በሶስቱ ስም እንጠመቃለንና ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል አንድም ዜናዊ ዘበላ ሥጋዬ ወሰትየ ደምየ ቦ ሕይወት ዘላለም ብለህ የተናገር ዘነገረነ ጥበበ ህቡአተ ያው ግን የአንድነትን የሶስትነትን ምስጢር ጥበብነቱን የገለጸልን አለ። መጀመሪያ ህብስቱን ከ3 ያነቃዋል፣ ዝባኑን አይለየውም። ከ3 ማንቃቱ የሶስትነት ዝባኑን አለመለየቱ የአንድነት ምሳሌ ነው። አንድም ዘበላ ሥጋዬ ወሰትየ ደምየ ቦ ሕይወት ዘላለም ብለህ የተናገርክ ያው ግን የጌትነት የስጋዌህን የተዋሕዶህን ምስጢር ጥበብነቱን የገለጸልን አለ። ህብስቱን ከ2 ያነቃዋል፣ ዝባኑን አይለየውም። ከ2 ማንቃቱ የመለኮትና የትስብእት ዝባኑን አለመለየቱ በተአቅቦ የመዋሃዱ ምሳሌ ነው። ወብርሃነ ለነ ዘይጠፋ አሰፎከነ ካደረ የማይለይ ሀብትን እሰጣቸዋለሁ ብለህ የነገርከን አንድም ካደረ የማይነሳ ከተሰጠ የማይለይ እውቀትን እገልጽላቸዋለሁ ብለህ የነገርከን አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርባለን። ስብሐተ ወአኮቴተ ንፌኑ ለአንተ ምስጋና እናቀርባለን። ወአኮቴተ ንጹህ ምስጋና እናቀርብልሃለን። ምስጋናውን ንጹህ አለው። በዚህ ምስጋና ፈጣሪ እንጂ ፍጡር አይመሰገንበትምና አንድም ፍጹም ምስጋና እናመሰግንሃለን። ንብል ንሕነ ሊአከ አግብርት እኛ ባለሟሎች አገልጋዮች ቀሳውስት እንዲህ እንላለን። ወሕዝብኒ ኪያከ ይሴብሑ ሕዝቡም አንተን ያመሰግናሉ። ይህ ይበሉ ሕዝብ ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግንሃለን ይበሉ። እርሱን ባያመሰግኑ እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋራ ነውና እርሱ አመስግን ቢሉት አመስግኑኝ ባለ ጊዜ በአደረው ጨለማ ጠቅሎ እንጦሮጦስ አውርዶታል። ዛሬም ኪዳን ሲደረስ ኪያከ የማይል እድል ፈንታው ጽዋ ተርታው ከዲያብሎስ ጋር ነውና ኪያከ ይበል። ይካ ይበል ካህን አምላከ ብርሃን ማንሻ